አፓርትመንት ቤቶችን በአነስተኛ ዋጋ ገዝታችሁ በዶላር ማከራየት የምትፈልጉ ይህን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳረሱ። በተለይ ከሀገር ውጭ የምትገኙ ውድ ሀገሬ ልጆች ለቡ ላይ አንድ አፓርትመንት $800 ወይም $900 እንዲሁም እስከ $1000 እየተከራየ እንደሆነ ይታወቃል። ያ ማለት አንድ አፓርትመንት እናንተ በ600 ሺህ ብር ቅድመ ክፍያ ወይም በ1.2 ሚሊዮን ብር ቅድመ ክፍያዎች ከፍላችሁ በአንድ ዓመት ተኩል የሚጠናቀቁ በሁለት ዓመት ተኩል የሚጠናቀቁ እንዲሁም በሶስት ዓመት ተኩል የሚጠናቀቁ ቤቶችን ቀስ ብላችሁ በሶስት ዓመት ከፍላችሁ እንዲሁም 40/60 የባንክ ብድር የተመቻቸላቸው ስለሆኑ በ20 ዓመት ቀሪውን 60% እየኖራችሁበት ወይም ደግሞ እያከራያችሁት መክፈል የምትችሉት አፓርትመንት ይዤላችሁ መጥቻለሁ። እንዴት ነው አፓርትመንት ቤቶቹን የምንገዛው? እንዴት ነው የራሳችን ማድረግ የምንችለው? በምን መልኩ መረጃውን ማግኘት እንችላለን? እንዲሁም ቤቶቹ ሲያልቁ በምን ያህል ዋጋ ሊከራዩ ይችላሉ? አካባቢው ምን አይነት ቦታ ላይ ነው የሚገኘው የሚለውን በዚህ ቪዲዮ ልታገኙ ትችላላችሁ። ለቡ ላይ ኢንቨስት ማድረግ የምትፈልጉ ውድ የሀገሬ ልጆች በኢትዮጵያ ብር ገዝታችሁ በዶላር ማከራየት ትችላላችሁ ማለት ነው። ከረንትሊ ደግሞ ለቡ በጣም ተመራጭ እየሆነች ነው። በኮሪደር ልማት እየደመቀች የምትገኝ አካባቢ ናት። ስለዚህ ሱቆችን እንዲሁም አፓርትመንት ቤቶችን ለመግዛት እያሰባችሁ የምትገኙ ሀገሬ ልጆች ዋትስአፕ ላይ ቴሌግራም ላይ እኛን ማግኘት ትችላላችሁ። በአካል መታችሁ ደግሞ ሳይቱን ማየት ትችላላችሁ። እንዲሁም በቪዲዮ ኮል የተለያዩ የቤት መረጃዎችን ከኛ ልታገኙ ትችላላችሁ። ውጪ ዜጎች ቤት ሲከራዩ ሲንግል አፓርትመንት ከመግዛት ሞር የመረጡ የሚገኙት ወይም ለመከራየት የመረጡ የሚገኙት ኮምፓውንድ አፓርትመንት ነው። ምክንያቱም ከሴፍቲ አንጻር እንዲሁም ከመኖሪያነት አንጻር ኮምፓውንድ የሆነ አፓርትመንት ተመራጭ ያደርገዋል። ምክንያቱም ጂምናዚየሞች አሉት፣ ከታይ ሱቆች አሉት፣ ራሱን የቻለ መንደር አለው፣ ግቢ አለው፣ አዳራሾች አሉት። የሰርግ ፕሮግራም ቢኖርብን፣ የምርቃት ቢኖርብን ያንን ማስተናገድ የሚችል አዳራሾች ያሉት አፓርትመንት የምታገኙት ኮምፓውንድ የሆነ አፓርትመንት ላይ ስለሆነ ቤቶችን መጨረሻ ላይ እናንተ ማከራየት ብትፈልጉ ኖርማሊ ከሲንግል አፓርትመንት በከፍተኛ ሁኔታ ማከራየት ትችላላችሁ። ስለዚህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለማታውቁኝ ዘሚካኤል ብስራት እባላለሁ። የሪል ስቴት የሽያጭ አማካሪ ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት $800 አሁን ላይ ለቡ ላይ የሚከራዩ አፓርትመንት ቤቶች አሉ። ያ ማለት በወር እስከ 160 ሺህ ብር፣ 70 ሺህ ብር፣ 80 ሺህ ብር ማክሲማም እስከ 180 ሺህ ብር ድረስ አፓርትመንት ቤቶች ለቡ ላይ እየተከራዩ ነው የሚገኘው። ስለዚህ እናንተም ለቡ ላይ ቤት ለመግዛት ያሰባችሁ ያላችሁ በሚቀጥሉት 3-4 ዓመታት ደግሞ $2,000 $3,000 እንደሚከራዩ ጥናቶች ያሳያሉ። ምክንያቱም ለቡ የዲፕሎማቲክ ሰፈር እየሆነች የምትገኝ ሰፈር ናት። ቻድ ኤምባሲ ያለበት፣ ሲቪሲ አፍሪካ ያለበት፣ ኢንተርናሽናል ትምህርት ቤቶች የሚገኙበት ሰፈር እየሆነች የመጣች ሰፈር ናት። እዚች ሰፈር ላይ ዲኤምሲ ሪል ስቴት ኮምፓውንድ የሆነ አፓርትመንት ቤቶችን ይዞላችሁ መጥቷል። ቅድም እንደነገርኳችሁ በ10% ቅድመ ክፍያ ያ ማለት ከ600 ሺህ ብር ከ1.2 ሚሊዮን ብር ጀምሮ ቀስ ብላችሁ በፕሮግረስ ፔይመንት ያ ማለት ግንባታውን እያያችሁ እናንተ በ3 ዓመት ቀስ ብላችሁ እየከፈላችሁ የቤት ባለቤት መሆን ትችላላችሁ። ለምሳሌ ባለ አንድ መኝታ 77 ካሬ ይኖረናል። ውስጥ ላይ ራሱን የቻለ ትራዲሽናል ኪችን አለው፣ ስቶር አለው፣ ላውንደሪ አለው፣ ቤድሩም አለው፣ ሻወር፣ ሽንት ቤት አለው። የዚህ ቤት ባለቤት ለመሆን የሚጠበቅባችሁ 10% ነው። በካሬ የተሸጠው የሚገኙት እነዚህ ቤቶች በ83246 ብር ነው። ስለዚህ ጠቅላላ ዋጋው የሚመጣው ወደ 6,400,000 አካባቢ ነው። እናንተ 10%ቱን ከፍላችሁ የቤት ባለቤት መሆን ትችላላችሁ። ያ ማለት ወደ 640 ሺህ ብር ከፍላችሁ አግሪመንት ይሰራላችኋል፣ ህጋዊ ደረሰኝ ይቆረጥላችኋል። ቀጣዩን ክፍያ የምትከፍሉት ደግሞ ከ6 እስከ 8 ወር የግንባታውን ሂደት አይታችሁ ቀስ ብላችሁ መክፈል ትችላላችሁ። 40%ቱን ቤቱን እስከምትረከቡ ድረስ ከ2 ዓመት ተኩል እስከ 3 ዓመት ከፍላችሁ ቀሪውን 60% ደግሞ
ወይ እያከራያችሁበት ወይም ደግሞ እየኖራችሁበት በ20 ዓመት መክፈል ትችላላችሁ ማለት ነው። 40% ከእናንተ የሚጠበቀው ወደ 2,400,000 ብር አካባቢ ነው። ይህን እናንተ በ3 ዓመት እስከ 2 ዓመት ተኩል እስከ 3 ዓመት ድረስ በየ8 ወሩ የግንባታውን ሂደት እያያችሁ ከፍላችሁ የቤት ባለቤት መሆን ትችላላችሁ። እነዚህ ቤቶች እየተሸጡ የሚገኙት ሙሉ ለሙሉ በኢትዮጵያ ብር ነው እየተሸጡ የሚገኙት። እናንተ እነዚህን ቤቶች ገዝታችሁ በዶላር ማከራየት ትችላላችሁ። በተለይ ከሀገር ውጭ ያላችሁ ደንበኞቻችን አብዛኛው የዴምሲ ሪል ስቴት ደንበኞች ወደ 98% የሚጠጉት ዲያስፖራው ኮሚኒቲ ናቸው። ቤቶቹም የዲያስፖራን ላይፍ ስታይል ስታንዳርድ ጠብቀው እየተገነቡ የሚገኙ ናቸው። በፍሎር ወደ 4 ቤት ያላቸው ወደ 6 ቤት ያላቸው ናቸው። በፍሎር 4 ሊፍቶች የተገጠመላቸው ናቸው። አንድ ለብቻው ራሱን የቻለ የካርጎ ሊፍት ያላቸው ናቸው። ስታንድ ባይ ጄኔሬተሮች ያላቸው ናቸው። የከርሰ ምድር ውሃ ያላቸው ናቸው። የኤሌክትሪክ መኪና ማቆሚያ ያላቸው ናቸው። ከላይፍ ስታይል መኖሪያ ቤት ብቻ አይደለም እየተሸጠ የሚገኘውና ራሱን የቻለ መንደር ነው እየተገነባ የሚገኘው። ከረንትሊ ደግሞ ብዙ የውጭ ዜጎች ቤት ሲከራዩ ሲንግል አፓርትመንት ከመግዛት ሞር የመረጡ የሚገኙት ወይም ለመከራየት የመረጡ የሚገኙት ኮምፓውንድ አፓርትመንት ነው። ምክንያቱም ከሴፍቲ አንጻር እንዲሁም ከመኖሪያነት አንጻር ኮምፓውንድ የሆነ አፓርትመንት ተመራጭ ያደርገዋል። ምክንያቱም ጂምናዚየሞች አሉት፣ ከታይ ሱቆች አሉት፣ ራሱን የቻለ መንደር አለው፣ ግቢ አለው፣ አዳራሾች አሉት። የሰርግ ፕሮግራም ቢኖርብን የምርቃት ቢኖርብን ያንን ማስተናገድ የሚችል አዳራሾች ያሉት አፓርትመንት የምታገኙት ኮምፓውንድ የሆነ አፓርትመንት ላይ ስለሆነ ቤቶችን መጨረሻ ላይ እናንተ ማከራየት ብትፈልጉ ኖርማሊ ከሲንግል አፓርትመንት በከፍተኛ ሁኔታ ማከራየት ትችላላችሁ። ስለዚህ ለቡ ላይ ኢንቨስት ማድረግ የምትፈልጉ ውድ የሀገሬ ልጆች በኢትዮጵያ ብር ገዝታችሁ በዶላር ማከራየት ትችላላችሁ ማለት ነው። ከረንትሊ ደግሞ ለቡ በጣም ተመራጭ እየሆነች ነው። በኮሪደር ልማት እየደመቀች የምትገኝ አካባቢ ናት። ስለዚህ ሱቆችን እንዲሁም አፓርትመንት ቤቶችን ለመግዛት እያሰባችሁ የምትገኙ ሀገሬ ልጆች ዋትሳፕ ላይ ቴሌግራም ላይ እኛን ማግኘት ትችላላችሁ። በአካል መታችሁ ደግሞ ሳይቱን ማየት ትችላላችሁ። እንዲሁም በቪዲዮ ኮል የተለያዩ የቤት መረጃዎችን ከኛ ልታገኙ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሳብስክራይብ ማድረጋችሁን እንዳትረሱ። የቤት መረጃ ከፈለጋችሁ ይህን ቻናል ሳብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻለን ሰንብት። አመሰግናለሁ።